የሚያበሳጨኝ ነገር ቢኖር ቀደም ቢዬ ይሄንን ወንጀለኛ ቡድን ማጋለጥ አለ መጀመሪያ ካልሆነ ሰቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥሮ ሰላም ተከታተልት 10 ሚዲያ ንሎም ሓደ ሐምለ 2018 ዓመተ ምህረት ዝሓዝናዮም ዜናታት ናባኹም ክነብሊና ቀንድነት ምታት ክነቀድም ኣብ ላዕለዎት መራሕቲ ሃይማኖት ፈተነ ቀትለት ከም ዝተፈጸመ ተገሊጹ በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ ያያረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች ቢጋበት ሁኔታ ነው ንመራሕቲ ህወሓት አቀዲመ በዘይ መገላጸይ የጣዓሰን ክብል አቶ ጌታቸው ረዳ ተዛሪቡ ዝርዝሮም እንሆ ኣብ ላዕለዎት መራሕቲ ሃይማኖት ትግራይ ፈተነ ቀትለት ከም ዝተፈጸመ ተገሊጹ ቤት ጽሕፈት መንበረ ሰላማ ላዕለዋይ ቤተ ክህነት ኦርቶዶክስ ተዋህዶ ትግራይ ሎሚ ሓደ ሐምለ ኣብ ዘውጽኦ መግለጺ ከም ዝሓበሮ ናብ ሓደ ሐምለ ኣብ ዘውግሕ ለይቲ ናብ መንበረ ገዛ ቡጽኣን ኣቦታት ጥይት ክትኮስ ሓዲሩ እዩ እቲ ፈተነ ቀትለት ኣብ ልዕሊ ብጹእ ኣብሉናት ናኢልን ብጹእ ኣብና አረጋውን ዘነጻጸረ ከም ዝነበረን ብፍላይ ኣብ ልዕሊ ዋና ጸሓፊ መንበረ ሰላም ብጹእ ኣብና አረጋዊ ዘነጻጸረ ፈተነ ዋላኳ ሓደጋ ኣየብጽሕ ከቢድ ምንባሩ እቲ መግለጺ ጠቂሱ ነቲ ተግባር ዝፈጸሙ አካላት ናብ ፍርዲ ንኽቀርቡ ዝሓተተ እቲ መግለጺ እታ ኣብ ቀረባ ቅድስት ብምባል ዝተሰየመት ከተማ ኣክሱም ዘይምጥን ተግባር እዩ ኢሉዎ ነቲ ኣብ ትግራይ ካይድ ዘሎ ግዱድ ግፋ በቶም መራሕቲ ሃይማኖት ተቃውሞ ከም ዝገጠሞ ዝዝከር እዩ ፔሌፍኮ ቢችል ከሸኔ ከፋኖ ከገሌ ከምናምን ባይሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል አዲስ አበባ ሲገባ ማን ስልጣን ይሰጠዋል እሱ እግዚአብሔር ነው የሚያውቀው ንመራሕቲ ህወሓት አቀዲመ በዘይ መቅልዒ የጣዓሰን ክብል አቶ ጌታቸው ረዳ ተዛሪቡ አቶ ጌታቸው ረዳ ምስ ኢቲቪ ኣብ ዝነበሮ ጸንሒት ነቲ ገበነኛ ክብል ዝጸውዖ ንትግራይ ዘመሓድር ዘሎ አካል አቀዲሙ ማለት ድማ ኣብ ጊዜያዊ ምምሕዳር ትግራይ እናሃለወ ክገልጾ በዘይ ምኽአሉ ከም ዘጣዓሶ ተዛሪቡ የሚያበሳጨኝ ነገር ቢኖር ቀደም ቢዬ ይሄንን ወንጀለኛ ቡድን ማጋለጥ አለ መጀመሪያ ካልሆነ ሰቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥሮ ንዓይ ዝህቡን ሽማሽም ከም ሽልማት የዝቆጥሮ ዝበለ ጌታቸው ኣብ ልዕሊ ህዝቢ ትግራይ ዝበጽሕ ዘሎ በደል ከም ዝሕዝኖ ገሊጹ በዚህ በቀጠሉ ቁጥር የትግራይ ህዝብ የህልውና አደጋው ሞር ፕሮናውንስድ ይሆነ ይሄዳል ነው ውድብ ህወሓት ካብ ስልጣኑ እንተወሪዱ ተሓታቲ ክኸውን ይይሉ ስለዝሓስብ ልዕሊ ህዝቢ ንድሕንነት ስልጣኑ ከም ዝሕለቅ አቶ ጌታቸው ተዛሪቡ ይሄ ከስልጣን ውጪ መኖር ይችላል ብሎ ማያመን የወረደለት የሚጠየቅበት ብዙ ወንጀል የሚፈጸመ አሁንም ወንጀል የተለያየ ኢኮኖሚ ወንጀሎች የሰብአዊ መብት ጥሰቶች ብቻ አይደለም በወርቅ ንግድ በኮንትሮባንድ በሁሉም ይሳተፍ ያለ ቡድን ነው ስለዚህ እቺ ስልጣን የምትባለው ነገር ያጣለት ጠይቃለሁ ብሎ ስለሚገምት የራሱን ህልውና ከትግራይ ህዝብ ህልውና በላይ አድርጎ የሚወስድ አመራር ነው እንትና አይሉም ይሉኝታም እኮ የለውም አይ ድርጅቱ ቀድሞ መዳን አለበት ህዝቡ እንዲድን ነው የሚለው መንእሰይ ትግራይ ነቲ ካይድ ዘሎ ግፋ ብምቋም ንህይወቱ ኣብ ሓደጋ እናውደቀ ካብቲ ክልል ይወጽእ ከም ዘለውን ገሊጹ በአሁኑ ሰዓት የትግራይ ወጣት በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ ያያረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች ቢጋበት ሁኔታ ነው የትግራይ ህዝብ ቁጥር በእንደዚህ አይነት ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው አብዛኛው ተፈናቃይ ነው የሚሆነው ኦሬዲ በመቶ ሺዎች የሚቆጠር ተፈናቃይ አለ ወደ ቦታው መመለስ የነበረበት የሱን ጉዳይም ይደር ተብሎ አሁን ተጨማሪ መቶ ሺዎች እየተፈናቀሉ ነው ወደ ሌሎች ኢትዮጵያ ክፍሎች ማለት ነው ሰራዊት ሱዳን ነታ ወሳኒት ከተማ ኩምሩክ ከም ዝተቆጻጸረ አፍሊጡ በጀነራል አልቡርሃን ዝምራሕ ሰራዊት ሱዳን ነታ ኣብ ደቡብ ኢትዮጵያ እትርከብ ናይ ንግዲ ከተማ ተቆጻጺሩሎ ካብ ዝሓለፈ መጋቢት ጀሚሩ ኣብ ትሕቲ ሓይልታት ቅልጡፍ ደገፍ ዝጸንሐት ከተማ ኩምሩክ ሎሚ ኣብ ትሕቲ ቁጽጽር ሰራዊት ሱዳን ኣትያላ
Alhamdulillah.